ኢትዮጵያውያን ጉዶን ኩባችሁ ፖፖ ጉድ አደረገኝ። ፖፖ አይኔ ያሳወረኝ። ፖፖ 666 ነው ሲባል እምቢ ብዬ አይኔ ይኸው ታወርኩ። ይኸው የቤት ሰው ኢትዮጵያውያን ጠዋት ከገመኝ ደረስ እንደዛ $302 $45,000 ብር ስለሚያናግረኝ ይሄ የኔ ነው አይደለ? በአንድ ወር ውስጥ ግን 1 ሚሊዮን ብር የሚሰሩት ያቸው እዚህ ጋር ይታያል። 800,000 ምናምን እዚህ ጋር $700,000 $7,000 እዚህ ጋር $6,000 ምናምን ዶላር ይሄ ኢትዮጵያና አፍሪካን ከፍተኛ ሪዋርድ የተከፈላቸው ናቸው። አንደኔ አባባል አለች። ምን የምትባል አባባል እንዳለች ልንገራችሁ። ባላዋቂዎች ሀገር የተናገረው ምሁር ይደረጋል ይባላል። እንደዚህ አይነት ልጅ ማለት ነው። እንደዚህ አይነት ልጅ ይዋት ሲጀምር እንደዚህ አይነት ልጅ ፕላትፎርም አይቀበልም። እንደዚህ አይነት ልቅ ልጅ አይቀበልም። እዚህ ጋር ደግሞ የምታወራው ነገር ሰምቼ በጣም ስለተገረምኩኝ ነው። ዛሬ በደንብ ዝርዝር አድርጌ ኮኮ መኪና ያስገዛ የሚለው መኪና እስከ ማስገዛት ድረስ የሚደርስ ብር የለውም። ከዚህ በላይ ለሶስት ቀን 10 ሺህ ይሰጣል። ከዛ በኋላ አንዳንድ ሺህ ፖይንት ነው የሚሰጠው። 100 ሺህ ፖይንት $10። አንቺ ለአንቺ ስለ ክሪፕቶ ኮይን ማስረዳት ትንሽ ደመቀች። አንግባባም እኔና አንቺ ማለት ነው። ምክንያቱም ከምትናገሪው ነገር አንግል አንፃር በጭራሽ አንግባባም። ስለሆነ ቤተሰብ እኛም ሃይማኖት ያለን ሰው ነን። ፖፖ ላይ መኪና ይገዛም ያልከኝ እንዳለ ልጅ ፖፖ ፕላትፎርም ላይ ናና አፍሪካን ሪዋርድ ከፍተኛ በዚህ ወር የሰሩ ልጆች ሴቶች ናቸው። ይዋቸው ስንስት እንደሰሩ ሰሪ እና አንቺ አይነቱ እዚህ ጋር መጥቶ እንደዚህ የተንበለቃጠጠ እንደዚህ ብስከት ያ ሶሪ እንደዚህ ያልሽ እንደዚህ ያለ ባይዘው ፖፖ እንደዚህ አይነት መንበለቃቀጥ ምናምን አይፈልግም። እስቲ እሱ ተውትና ታምኔላችሁ ላይ እንኳን ይሁን የተዘከረከበት እዚህ ጋር ለቀሽ ምናምን ነገሮች መቼ አየር ላይ ነው ተርም የሚያደርጉት አየር ላይ አንቺ 666 ነው ብለሽ የምትዩ ፕላትፎርም ማለት ነው። ወዳጄ መስራት ከፈለክና ስራ። እኛ ይኸው አሁን ጠዋት ነው እያያችሁ ነው። ፖፖ ፕላትፎርም አፕሊኬሽን ላይ ገብቼ ላሳያችሁ። እዚች ጋር እህታችን ምንድነው እያደረገችው ያለችው? እየዘመረች መስራት ለማይችል ሰው ሲጀመር ማይሆን ያየ ነው። አንደኛ ላይ ቫይራል ላይ ቁጭ ብላ በበገና እግዚአብሔርን እያመሰገነች ነው። ጊፍቷን እየተቀበለች ነው። የትኛውም ታለንት ያለ ሰው በጊፍት በሚያደርገውን ጊፍት መቀበል ይችላል። አለቀ። ግን ፕላትፎርሙ ስራው ጊፍት ነው ወይ? ጊፍት አይደለም፣ ኮሚሽን ነው። አለቀ። እዚህ የዘለለ ነገር የለውም። ካልገባሽ እንዴት እንደሆነ መተሽ በሰሳ መማር መረዳዳት ነው። መምህር ተስፋዬ አንተ ያስተማርከው ትምህርት ሰምቼ በጣም ነው ያፈርኩት። እዛው እየደገሙ ነው። 2 ሰዓት ያክል አንቺ ፍጥጥ ብለሽ ካየሽ እነሱ መንፈሳቸውን እያስገቡ ነው ማለት ነው። ዘላለም ማለት እንዴት ነው? መንፈስ ይገባባል፣ አጋንንት በዚህ ይመጣባል፣ እንደዚህ ይመጣል፣ በስልክ ይገባባል፣ በቲክቶክ ይገባባል፣ በዩቲዩብ ይገባባል፣ በፖፖ ቁጭ ባልክበት መንፈስ ይላክባል ብሎ ማስተማር ይሄ ለኔ እጅግ መምህርነት ሳይሆን እጅግ እኔ ድንቁርና ነው የማስበው። ዘላለም ማለት እዛ ጋር የምታስተምራቸው ልጆች ስለ መንፈስ ይገባብሽ። ዘላለም ማለት አንድ ቀን እንኳን ከመንፈስ አትወጣም እንዴ? እኛም መንፈስ እንድንቀጠቅጠው እንድንገዛው እንጂ እኮ እንዲገዛ ነው የተፈጠረ አይደለም። እንድንቀጠቅጠው በእስራኤል ልጆች ላይ ሟርት ድግምት አይስራንት ብለን የተፈጠሩ ልጆች እኮ ነን። እኔ ላይ ሰይጣን አቅም የለውም። እኔ ድንግል ማርያም ልጅ ነኝ። እኔ እግዚአብሔር አምላክ ነኝ። እኔ ሊቀ መላእክት ቅዱስ ሚካኤል ልጅ ነኝ። እኔ እንድገዛው እንድቀጠቅጠው እንጂ እሱ እንዲቀጠቅጠኝ አልተፈጠረም። አቅም የለውም፣ ኃይል የለውም። አይደለም ስልኬ ላይ ምናምን እንደዚህ መጥቶ ምናምን ለምን ዘላለም ለምን አይጥ ለምን በርበሬ ለምን የፈለከውን ለምን ዶሮ የፈለከውን አትገንዝም? እንደፈለክ እየተደጋገምክ እየተገማህ ነው። አይመለከተኝም። እኔ ግን የቤተክርስቲያን የድንግል ማርያም ነኝ። በአንድ ሶሻል ሚዲያ ወይም በክሪፕቶ ኮይን ሴለር በሚደረግበት ፕላትፎርም ላይ እኔ ላይ ሰይጣን መጥቶ በአይን ውስጥ ይገባል ብሎ ማስተምራል። ይሄ እጅግ የቤተክርስቲያን ትምህርት አይደለም። ይሄ ቤተክርስቲያን ማሰደብ ነው። የቤተክርስቲያን ትምህርት አይደለም። ቤተክርስቲያን ይሄን አታስተምርም፣ ይሄንም አታውቅም። ነገር ግን በጣም ብዙ ያልተማሩ ስለ ቤተክርስቲያን ኖሌጅ የሌላቸው ሀ ሲባሉ ሀ ለሲባሉ ለእሺ ብለው የሚቀመጡ ልጆች ስላሉ ሀ በነው ካልካቸው በነው የሚሉ ልጆች የሚከተሉ ልጆች አሉ። በእርግጥ ይቅርታ ሁላችሁ እናንተ መሳደብ ወይም እናንተ መናገር ፈልጌ አይደለም። ስለሆነ እነሱን ጀማዎቹ እንዳስነሳቸዋለሁ። ጀማዎቹ ይነሳሉ። አንተ እንደዚህ ያልክ፣ አንተ መምህራችን ሰደብክ፣ አንተ እንደዚህ ይባላል። እኔ እየሰደብኩ አይደለም፣ ግን የተዋህዶ የቤተክርስቲያን ትምህርት አይደለም። በአይኑ ውስጥ የሚላክ በአይኑ ውስጥ ገባ የሚባል መንፈስ ጠናቁርት የሚባል ነገር የለም። አንተ ላይ መንፈስ አቅም ኃይል የለውም። እኔ ላይ መንፈስ ኃይል ሰይጣን ይሄ ምናምን የምትሏቸው ነገሮች እኔ ላይ የለውም። እኔ የእግዚአብሔር አምላክ ነኝ። እግዚአብሔር ሰይጣን እንዲቀጠቅጠው እንዳዘው እንጂ እኔ እንዲገዛኝ እኔ እንዲቀጠቅጠኝ አልተፈጠረም። እኔ ላይ ኃይል ስልጣን የለው። እየሰማኝ ነው? በአይኔ እኔ ስልክ ያያየ በፌስቡክ ታዲያ በፌስቡክ ለምን አይገባም? በቲክቶክ ለምን አይገባም? ራቆት ለራቆት ለዱቄት እንደዛ እየተኮነ ነው። ለምንድን ነው የማይገባ? በዩቲዩብ ለምን አይገባም? ዩቲዩብ አንተ ጋር ሶሻል ሚዲያ ጽድቅ ነው። ፖፖ ጽድቅ አይደለም፣ ኩነኔ ነው። ልጆቼ ከዛ ላይ ያሉኝ ፖፖ ሄዱብኝ፣ ፖፖ ላይ መዝሙር ጀመሩ፣ የኔ ቻናል ቀዘቀዘብኝ ብሎ ማውራት የተሻለ ነው እንጂ ስለማያውቁት ነገር ወጥቶ በዚህ ልክ ማውራት እጅግ በኔ እይታ ማለት ነው። ስለሆነ ሚዲያ መጠቀም መናገር መቻል ማለት ምሁርነትን አያስብልም፣ እውቀት አለ አያስብልም ማለት ነው። እውቀት ያለው ሰው በእውቀት ደረጃ
በእውቀት ቁጭ ብሎ ያስረዳል። አንተ ቁጭ ለሰራህ ቪዲዮ እያንዳንዱ ቪዲዮ የዩቲዩብ ቻናሌ ላይ ቪዲዮ ሰርቼ እላለሁ በሚገባ አንድ ባንድ ቁጭ አድርጌ ማለት ነው። ከተረዳ ከገባ ስለሆነ ወዳጄ ኢትዮጵያውያን ብር ችግር ያለብህ በህይወት መቀየር የከበደ የብር ችግር ያለብህ መለወጥ የምትፈልግ ናና ገባና ስራ። እንደዚህ ረብጣ ዶላሮችን ስራ። ይሄ ረብጣ ሚሊዮን ኮይኖችን ስራ። በቃ ክሪፕቶ ኮይን ገበያ ነው። ክሪፕቶ ኮይን ገበያ ምንድነው ካልከኝ ግባና ወይ ኤአይ ላይ ወይ ጉግል ላይ ምንድነው ብለህ ቼክ አድርግ። ያለማችን ቢትኮይን ምንድናቸው? ክሪፕቶ ኮይን ናቸው። መንሱር ጀማል ሲያወራ ሰምተህ ይሆናል ከዚህ በፊት አንዱ ክሪፕቶ ኮይን በዛት እስከ 100,000 ዶላር ድረስ ነው። ይሄና ድሮ አንድ ብሬን በዛት ፊዚ ክሪፕቶ ኮይን ነው እኛ ጋር የሚመጣው። ከዛ ውጪ የዘለለ ነገር የለው። ሰደሰ ነው። በዚህ ጋር ባይ መንፈስ ይላካል። ከዛ ይገባል። እሱ ስታዩ ስትፈጩ ሴቶች ቁጭ ብላችሁ ፕላትፎርሙ ላይ እኛ ስሩ የተባላችሁ ነገር ቢኖር ፕላትፎርሙ ላይ ቁጭ ብላችሁ አፍጥጣችሁ እሱን ተመልከቱ። አይደለም ታለንታችሁን አሳዩ፣ ተጫወቱ፣ አውሩ። ቲክቶክ ላይ እንደምትሰሩትን ነገር ስሩ። መዘመር ትችላለህ፣ መቅራት ትችላለህ፣ ለቀውን ማድረግ ትችላለህ። መጀመሪያ ዙ ላይ በእርግጥ ምንም ጓደኛ ምንም ወይም ያፈራቸው ጓደኛ ስለማይኖር ፕላትፎርሙ ሪዋርድ ስለሚሰጣት ያቺ ሪዋርዷን እንዳያመጣት ላይቭ ላይ ትገባለች፣ ፓርቲ ላይ ትቀመጣለች። ነው ዛት በቃ ግን ፕላትፎርሙ እዛ ጋር ተቀመጭ እኮ አይደለም የሚለው። እሱም በራሱ ገቢ ይፈልጋል። ገቢ እንድታመጣ ነው። ሌሎች ፕላትፎርሞችን ማጥፋት ይፈልጋል። ፕላትፎርሙ እሱ ማድረግ ከፍ ማድረግ ይፈልጋል። ቲክቶክን መብለጥ ይፈልጋል። ዩቲዩብን መብለጥ ይፈልጋል። ዓለማችን ትልቅ መስታወቂያዎችን እዚህ ጋር እንዲመጡ ይፈልጋል። እኛም ደግሞ ጥቅም እየሰጠን ብር ሲጠን ወደዛ እንድንሄድ ያደርገን። የሚከብለን ክሪፕቶ ኮይን ነው። አለ አለመማር ክፉ አለመማር እኔ ተማርኩ እንዴ? እኔ ተምሬያለሁ እንዴ? ባለማርም አገናዝባለሁ። ቻው ይመቻችሁ።